ሰላም ውድ አዲስ ፋክት ቤተሰቦች የሰኔ 2 2012 ዓ.ም ዕለታዊ ዜናዎችን ይዘን መጥተናል። በዜናዎቻችን ላይ ከምንዳስሳቸው ዋና ዋና ጉዳዮች መካከል አርዕስቶቹን በማስቀደም እንጀምራለን። አብራችሁን ቆዩ። በኢትዮጵያ ባለፉት 24 ሰዓታት ከወትሮ ከፍ ያለ ቁጥር ያለው የኮሮና ቫይረስ የተጠቂዎች ቁጥር ሲመዘገብ 5 ሰዎች መሞታቸው ታውቋል። የጤና ሚኒስቴርም የትላንቱን ሪፖርት በተመለከተ ማስተካከያ ሰጥቷል። በዝርዝር እንመለስበታለን። ዓለም ከሁለተኛው የዓለም ጦርነት ወዲህ ታይቶ በማይታወቅ ምጣኔ ሀብታዊ ልሽቀት ውስጥ ትገኛለች ስለመባሉም የምንላችሁ አለን። በአማራ ክልል ሰሜን ወሎ ዞን ራያ ቆቦ ወረዳ ሕግ በማስከበር ላይ የነበሩ የራያ ቆቦ ወረዳ ዋና አስተዳዳሪና የወረዳው የሕዝብና ሰላም ደህንነት ጽሕፈት ቤት ኃላፊ በነበሩት አመራሮች ላይ የግድያ ወንጀል መፈጸሙ የሚታወስ ነው። ይህም በተመለከተ ፖሊስ አዲስ ነገር አለ ብሏል። የፖሊስን መረጃ የምንነግራችሁ ይሆናል። ከዚህ ቀደም በከፍተኛ ስልጣን ላይ የነበሩና ከስልጣናቸው ተነስተው ወደ ሌላ ቦታ ተሸጋግረው የነበሩ ባለስልጣን ድጋሚ ወደ ከፍተኛ ስልጣናቸው መመለሳቸው ተሰምቷል። በዚህም ላይ ያገኘነውን መረጃ ወደ እናንተ የምናደርስ ይሆናል። የኦፌኮ አባል ጀዋር መሐመድን ጨምሮ በርካቶች በማህበራዊ መገናኛ ብዙሃን ሲቀባበሉት የነበረ አንድ ዜናን በተመለከተ የኦሮሚያ ክልል ኮሚኒኬሽን ቢሮ ውሸት ነው ብሏል። ለመሆኑ ውሸት የተባለው ዜና ምንድነው? ዝርዝራችን ምላሽ አለው። የህወሓቱ ሰው ስለ ጠቅላይ ሚኒስትሩ በተናገሩት ነገር ዳግም ውርደት ገጥሟቸዋል። ከዓለም አቀፉ ተቋም በደብዳቤ ማስረጃ የተደገፈ ስህተት መስራታቸውን የሚያረጋግጥ መረጃ ወጥቷል። አጠር አድርገን ወደ እናንተ የምናደርስ ይሆናል። ቢቢሲ አፍሪካ በፌስቡክ ገጹ ስለ ጠቅላይ ሚኒስትር ዶክተር አብይ አህመድ ያወጣው ዜና ስህተት መሆኑ ታውቋል። በዘገባው ጠቅላይ ሚኒስትሩ ያላሉትን ኮት ያደረገ ሲሆን በትክክል ጠቅላይ ሚኒስትሩ ያሉት ምንድነው የሚለውን የምንነግራችሁ ይሆናል። ኦነግ የኦሮሚያ ክልል መንግስትን ብስለት ከጎደለው መግለጫው ይታቀብልኝ ሲል ማሳሰቢያ ሰጥቷል። ለዚህም ምክንያት የሆነውን አብራርቷል። በዝርዝር ጠብቁን። ውድ ታዳሚያን እጃችሁን መታጠብና ርቀታችሁን መጠበቅ አትዘንጉ እያልን ከላይ ሰማችኋቸውን አጫጭር ዜናዎች በዝርዝር እንመለከታለን። አብራችሁን ቆዩ። ዓለም ከሁለተኛው የዓለም ጦርነት ወዲህ ታይቶ በማይታወቅ ምጣኔ ሀብታዊ ልሽቀት ውስጥ ትገኛለች ተባለ። የኮሮና ወረርሽኝ በፈጠረው ጫና ምክንያት በተያዘው የፈረንጆቹ ዓመት ያለው የምጣኔ ሀብት እድገት በ5.2 በመቶ ሊያሽቆለቁል እንደሚችል የዓለም ባንክ ባወጣው ሪፖርት አስታወቀም። ዜጎችን ከቫይረሱ ለመጠበቅና ስርጭቱን ለመግታት በሚል በተወሰዱና በመወሰድ ላይ ባሉ እርምጃዎች ምጣኔ ሀብታዊ እንቅስቃሴዎች ክፉኛ ተዳክመዋል ያለው ባንኩ ዓለም ከሁለተኛው የዓለም ጦርነት ወዲህ ታይቶ በማይታወቅ ምጣኔ ሀብታዊ ልሽቀት ውስጥ መውደቋን በሪፖርቱ አመላክቷል። በግዙፍነታቸው ሊጠቀሱ የሚችሉ የዓለም ክፍለ ኢኮኖሚዎች እንደ አውሮፓውያን አቆጣጠር ከ1870 ወዲህ አይተውት የማያውቁት አይነት የነፍስ ወከፍ ገቢ ጦት እንደገጠማቸው ምን ያስቀመጠው። ወረርሽኙን ተከትሎ ያጋጠመው የፍላጎት መቀዛቀዝ ከሰሃራ በታች ያሉ የአፍሪካ ሀገራትን ምጣኔ ሀብታዊ እንቅስቃሴ ማዳክሟል። የቀጠናው ምጣኔ ሀብታዊ እድገትም በ2.8 በመቶ እንደሚያሽቆለቁል ይጠበቃል። እንደ ሪፖርቱ ገለጻ ኢትዮጵያን የመሰሉ የቀጠናው ሀገራት ከግብርና ምርቶች፣ የውጭ ንግድና ከቱሪዝም ፍሰት ጋር በተያያዘ እክል እንደገጠማቸው የሚታወቅ ነው። ባለፉት 24 ሰዓታት ውስጥ በተደረገ 4599 የላቦራቶሪ ምርመራ 190 ሰዎች የኮሮና ቫይረስ እንደተገኘባቸው የጤና ሚኒስቴር አስታወቀም። በአጠቃላይ በኢትዮጵያ ቫይረሱ በምርመራ የተገኘባቸው ሰዎች ቁጥር 2336 መድረሱንም የጤና ሚኒስትሯ ዶክተር ሊያ ታደሰ ዛሬ ባወጡት ሪፖርት አመላክተዋል። ባለፉት 24 ሰዓታት ውስጥ ቫይረሱ በምርመራ የተገኘባቸው ሰዎች በሙሉ ኢትዮጵያውያን ሲሆኑ እድሜያቸውም ከ1 እስከ 89 ዓመት የሆኑ 135 ወንዶችና 55 ሴቶች ናቸው። ቫይረሱ በምርመራ ከተገኘባቸው ሰዎች ውስጥ 153 ሰዎች ከአዲስ አበባ ሲሆኑ 16 ሰዎች ከኦሮሚያ ክልል፣ 10 ሰዎች ከአማራ ክልል፣ 3 ሰዎች ከሐረሪ ክልል፣ 3 ሰዎች ከሶማሌ ክልል፣ 3 ሰዎች ከደቡብ ክልል እንዲሁም 2 ሰዎች ከትግራይ ክልል ናቸው። ከኮሮና ቫይረስ ጋር በተገናኘ የ5 ኢትዮጵያውያን ሕይወት ማለፉንም ዶክተር ሊያ በሪፖርታቸው አመላክተዋል። ሕይወታቸው ያለፈው 5ቱም ሰዎች ከአዲስ አበባ ሲሆኑ ከእነዚህም ውስጥ እድሜያቸው 42 እና 40 ዓመት ወንዶች በሕክምና ማዕከል ሕክምና ላይ የነበሩ እንዲሁም የ85 ዓመት ዕድሜ ያላቸው ሴት በጤና ተቋማት ሕክምና ላይ የነበሩ ሲሆን እድሜያቸው 32 ዓመት የሆኑ ሴትና 40 ዓመት የሆነ ወንድ በአስክሬናቸው ላይ በተደረገ ምርመራ ቫይረሱ የተገኘባቸው መሆኑንም ገልጸዋል። በአጠቃላይ በኢትዮጵያ ቫይረሱ የተገኘባቸውና ህይወታቸው ያለፈ ሰዎች ቁጥር 32 መድረሱን በመጥቀስ በህልፈተ ህይወታቸው የተሰማቸውን ሐዘን በመግለጽ ለቤተሰቦቻቸው መጽናናትን ተመኝተዋል። በሌላ በኩል በትላንትናው ዕለት 11 ሰው ከአዲስ አበባ፣ 5 ሰዎች ከአማራ ክልል፣ 2 ሰው ከሶማሌ ክልል በድምሩ 18 ሰዎች ያገገሙ ሲሆን በአጠቃላይ በኢትዮጵያ ከበሽታ ያገገሙ ሰዎች ቁጥር 379 መድረሱንም አስታውቀዋል። በትላንትናው ዕለት ሪፖርት በተደረገው የዕለታዊ መግለጫ ቫይረሱ በምርመራ እንደተገኘባቸው ከተገለጹት ሰዎች 10 ሰዎች ከዚህ ቀደም ሪፖርት ተደርገው በሕክምና ማዕከል ውስጥ ያሉና ለክትትል ምርመራ የተደረገላቸው መሆኑንም ከይቅርታ ጋር እንገልጻለን ብለዋል።
ለመሆኑም በትላንትናው ዕለት ቫይረሱ በምርመራ የተገኘባቸው ሰዎች ቁጥር 126 መሆናቸውንም ባወጡት ማስተካከያ አብራርተዋል። በአማራ ክልል ሰሜን ወሎ ዞን ራያ ቆቦ ወረዳ አመራሮች ላይ የግድያ ወንጀል የፈጸሙ ተጠርጣሪዎች በቁጥጥር ስር መዋላቸውን የአማራ ክልል ፖሊስ ኮሚሽን አስታወቀም። ግንቦት 23 2012 ዓ.ም ሕግ በማስከበር ላይ የነበሩ የራያ ቆቦ ወረዳ ዋና አስተዳዳሪና የወረዳው የሕዝብ ሰላምና ደህንነት ጽሕፈት ቤት ኃላፊ በነበሩት አመራሮች ላይ የግድያ ወንጀል ፈጽመው መሰወራቸው ይታወቃል። ሆኖም የአካባቢው የጸጥታ ኃይል ከነዋሪዎቹ ጋር ተቀናጅተው በመስራት ሰኔ 1 2010 ዓ.ም በቁጥጥር ስር ውለው አስፈላጊው ምርመራ እየተጣራ እንደሚገኝ ኮሚሽኑ አስታውቋል። ወንጀሉ ከተፈጸመበት ጊዜ ጀምሮ የጸጥታ ኃይሉና የአካባቢው ማህበረሰብ ተጠርጣሪዎቹ እንዲያዙ ላደረጉት ያላሰለሰ ጥረት የሰሜን ወሎ ዞን ፖሊስ መምሪያ ኃላፊ ኮማንደር ተመስገን ቢረሳው ምስጋና አቅርበዋል። ዘገባው የኢትዮ ኤፍኤም ነው። በኢትዮጵያ የሰብአዊ መብት አያያዝ ላይ በቅርቡ በአምነስቲ ኢንተርናሽናል የወጣው ሪፖርትን ማጣጣል ተገቢ ያለመሆኑን የኢትዮጵያ የሰብአዊ መብት ኮሚሽን ገለጸ። አምነስቲ ኢንተርናሽናል በሰራው ጥናት በ2019 በኦሮሚያና በአማራ ክልሎች በመንግስት የመከላከያ ሰራዊት አባላት በርካታ ዜጎች መገደላቸውን፣ ከፍተኛ ድብደባና ጅምላ እስር መፈጸሙን ገልጿል። ይሁን እንጂ በርካታ የሰብአዊ መብት ተሟጋቾች፣ የኢትዮጵያ ፖለቲካ ፓርቲዎች እና ሌሎች በሪፖርቱ ላይ ትችታቸውን አቅርበዋል። በሪፖርቱ የተነሱ ጉዳዮችና የተካተቱ እውነታዎች የበለጠ ሊያሳስቡ እንደሚገባ ከአዱ ቴሌቪዥን ጋር ቆይታ ያደረጉት የኢትዮጵያ የሰብአዊ መብት ኮሚሽን ዶክተር ዳንኤል በቀለ ይገልጻሉ። ችግሩ ተከስቷል በተባሉባቸው ወረዳዎች የማጣራት ስራ እየተሰራ መሆኑንና ጥፋተኞቹን ለህግ ለማቅረብ ዝግጁ መሆኑን መንግስት መግለጹም ይታወሳል። በሌላ በኩል የኦሮሞ ነጻነት ግንባርና የኦሮሞ ፌዴራሊስት ኮንግረስ ፓርቲ የአምነስቲ ኢንተርናሽናል መረጃ ትክክል ነው፣ ህብረተሰቡም የሚያውቀው ነው ይላል። በመሆኑም መንግስት የጸጥታ ኃይሉን ሊፈትሽ እንደሚገባ ነው ለአሃዱ የተናገሩት። አምነስቲ ኢንተርናሽናል በ2019 ብቻ በኦሮሚያ ክልል ከ30 በላይ ዜጎች በመከላከያ ሰራዊት አባላት መገደላቸውንና በአማራ ክልል በቅማንት የማንነት ጥያቄ በርካቶች መሞታቸው ተፈጸመ ካላቸው የሰብአዊ መብት ጥሰቶች መካከል ይጠቀሳሉ። የኦሮሚያ ክልል መንግስት ብስለት ከጎደለው መግለጫው እንዲታቀብ ኦነግ አሳሰበም። ባለፈው ሳምንት የኦሮሚያ ክልል መንግስት ህዝቡ ከሀገር ጥቅም በተቃራኒ ከቆሙት አካላት ሊጠነቀቅ ይገባል ሲል በሰጠው መግለጫ በግብጽ የሚደገፉ ቡድንና ወያኔ ከሀገር ጥቅም በተቃራኒ የቆሙ ናቸው ማለቱ ይታወሳል። በክልሉ ምክትል ፕሬዚዳንት ማዕረግ የማህበራዊ ዘርፍ አስተባባሪ አቶ አዲሱ አረጋ ሶስተኛው ከሀገር ጥቅም በተቃራኒ የቆሙት ቡድኖች በኦሮሚያ ክልል ውስጥ የሚንቀሳቀሱ የፖለቲካ ድርጅቶች ናቸው ያሉ ሲሆን ምርጫ መራዘሙን መነሻ ምክንያት በማድረግ በአቋራጭ ስልጣን የሚፈልጉ አካላት ናቸው ብለው ነበር። የኦሮሞ ነጻነት ግንባር ኦነግ ህዝብ ግንኙነት ኃላፊ አቶ ቀጀላ መርዳሳ ለኢትዮ ኤፍኤም እንደተናገሩት ፓርቲያችን በኦሮሚያ ክልል የሚንቀሳቀስ የፖለቲካ ድርጅት ነው። በኦሮሚያ ክልል ከሚንቀሳቀሱ የፖለቲካ ድርጅቶች ጋርም በጋራ መግባባት ይሰራል። መንግስት የገለጸው የፖለቲካ ድርጅት አይነት አይደለም ነው ያሉት። እስከምናውቀውም በኦሮሚያ ክልል ውስጥ እንዲህ አይነት ድርጅት የለም ብለዋል። ለሚዲያ ፍጆታ ሊያውሉት ፈልገው ከሆነ ከመንግስት የማይጠበቅ ነው ያሉ ሲሆን በትክክል የትኛውን የፖለቲካ ድርጅት ከሀገር ጥቅም ተቃራኒ ቆመ እንደሆነ አለመናገር ውዥንብር መንዛት ይባላል ሲሉም ተናግረዋል። የኦሮሞ ህዝብ የብሔር፣ የኢኮኖሚ፣ የባህል ጥያቄዎች እንዲመለሱለት ታግሏል። እነዚህ ጥያቄዎች አሁንም አልተመለሱለትም። ከለውጡ በፊት ከነበረው ሁኔታ ጋር በተመሳሳይ እስራትና ግድያ፣ መፈናቀልን ጨምሮ የሰብአዊ መብት ጥሰቱም ቀጥሏል። ከቦታ ቦታ መንቀሳቀስ አልተቻለም። ህገወጥነት ሰፍኗል። ህግና ስርዓትን ማስጠበቅ አልተቻለም። ህዝቡ ከፍተኛ ቅሬታ ላይ ነው ብለዋል አቶ ቀጀላም። ይህን የሚያወሳስቡት በመንግስት መዋቅር ላይ ያሉት ናቸው። ይህን መለወጥ ካልተቻለ ራስ ምታት ነው፣ በብዙ እጥፍ ጨምሮ በቀጣይ የሚጠብቀን ነው ሲሉም ተናግረዋል። አቶ ቀጀላ ከግጭትና ከቁልቁለት መንገድ የሚታደገን ሁላችንም ፓርቲዎች ያስቀመጥነውን ሀሳብ በጠረጴዛ ላይ በማስቀመጥ ተወያይተን የተግባባንበትን አማካኝ ውጤት ማስቀጠል ነው ብለዋል። እናንተ የራሳችሁ ጉዳይ፣ የኔ መንገድ ብቻ ነው የሚተገበረው ብሎ የማይተረጎም ህገ መንግስት ለመተርጎም ማገላበጥ ከቀድሞቹ ስርዓቶች አለመማር ነውም ብለዋል። ፓርላማው ስልጣኑ መቀጠል የለበትም፣ በ5 ዓመት ስልጣኑ ያልቃል የሚለውን ህገ መንግስት 6 ዓመት በማድረግ ተረጎም ነው ሊሉ ነው ወይ ሲሉ የሚያነሱት አቶ ቀጀላ መንግስት ብስለት ከጎደላቸው መግለጫዎችና ተግባራት እንዲታረም አሳስበዋል ሲል ኢትዮ ኤፍኤም ዘግቧል። ኢትዮጵያን በተለያዩ ሀገራት አምባሳደርነት ያገለገሉት ዲና ሙፍቲ የኢፌዴሪ የውጭ ጉዳይ ሚኒስትር ቃል አቀባይ ሆነው ተሾሙ። አምባሳደር ዲና በቅርቡ ወደ ሀገር ቤት ከተጠሩት 13 አምባሳደሮች መካከል አንዱ ሲሆኑ እስከተጠሩበት ጊዜ ድረስ በግብጽ የኢፌዴሪ ባለሙሉ ስልጣን አምባሳደሩ ነው አገልግለዋል። ከአሁን ቀደምም ሚኒስትሩ በቃል አቀባይነት ማገልገላቸው የሚታወስ ነው። ማምሻውን ተመቶ የሞተውን ሹፌር ፖሊስ እንደገደለው ተደርጎ መቅረቡ ውሸት ነው ተባለ።
በኦሮሚያ ክልል በባሌ ዞን በዲንሾ ወረዳ ትላንት ማታ በአንድ ተሽከርካሪ ላይ የነበሩ ሹፌሮችና ረዳት ተጣልተው የሹፌሩ ሕይወት ማለፉን የክልሉ ኮሚኒኬሽን ቢሮ ገልጿል። ይህንንም በሁለቱ ግለሰቦች መካከል በተፈጠረ ጠብ ምክንያት ሕይወቱ የጠፋውን ሰው ፖሊስ እንደገደለው አስመስሎ በማህበራዊ ሚዲያ የሚሰራጨው ውሸት መሆኑን ነው ቢሮ ያስታወቀው። የኖርዌው የኖቤል ኮሚቴ የ2019 የኖቤል የሰላም ሽልማት አሸናፊ የሆኑትን ጠቅላይ ሚኒስትር ዶክተር አብይ አህመድን ለመሸለም ያሳለፈው ውሳኔ ትክክለኛነት ላይ ዛሬም ጽኑ እምነት እንዳለው ገለጸ። ኮሚቴው አንዳንድ አካላት ለጠቅላይ ሚኒስትር ዶክተር አብይ አህመድ የተሰጠው የኖቤል ሰላም ሽልማት ለማሻር ዳግም እያጤነ ነው ሲሉ ላናፈሱት ወሬ ማረጋገጫዬን እሰጣለሁ። በፊትም ሆነ አሁን ሽልማቱ መሰጠቱን ዳግም ለማጤን አላሰብኩም፣ ወደፊትም ለማጤን ፍላጎት የለኝም ብሏል። ዛሬ በይፋ ባወጣው ደብዳቤ ይህ የኖቤል ሽልማት ኮሚቴ ሽልማት ከተበረከተ በኋላ መሻርን ፈጽሞ እንደማይፈቅድም አስታውቋል። የኖቤል ሽልማት መሰጠት ከጀመረበት ከአውሮፓውያኑ 1901 ጀምሮም የአንድም ተሸላሚ ሽልማት አለመሻሩንም ነው ያመለክተው። ጠቅላይ ሚኒስትር ዶክተር አብይ አህመድ ለሰላምና ለዓለም አቀፍ ትብብር ላደረጉት ጥረት በተለይም በኢትዮጵያና በኤርትራ መካከል ለዓመታት የዘለቀው የድንበር ይገባኛል ውዝግብ በሰላም እንዲፈታ ተነሳሽነትን በመውሰዳቸው የ2019 የኖቤል የሰላም ተሸላሚ እንዳደረጋቸው ኮሚቴው መግለጹ የሚታወስ ነው። ኮሚቴው በተለይም ጠቅላይ ሚኒስትሩ ወደ ስልጣን ከመጡ በኋላ ከኤርትራ ጋር ሰላም ለማምጣት ቃል መግባታቸውን በማስታወስ የድንበር ኮሚሽን ውሳኔውን ያለምንም ቅድመ ሁኔታ በመቀበል አገራቱ አስመራ ላይ የሰላም ስምምነት እንዲፈራረሙ ማስቻላቸውንም ነው ያነሳው። በተጨማሪም ሁለቱም ባለድርሻ አካላት በኢትዮጵያ በምስራቅና በሰሜን ምስራቅ አፍሪካ አካባቢ ሰላምና እርቅ እንዲመጣ ላደረጉት አስተዋጽኦ እውቅና ለመስጠትም እንደተሸለሙ ኮሚቴው መግለጹ አይዘነጋም። ቢቢሲ አፍሪካ ዛሬ የፌስቡክ ገጹ ላይ የኖቤል ተሸላሚው ኢትዮጵያዊ ጠቅላይ ሚኒስትር አብይ አህመድ የህዳሴ ግድብን ለማጠናቀቅ በሚሰራው ስራ ላይ ግብጽና ሱዳንን መለመን ሰልችቶናል ብለው ለፓርላማ ተናግረዋል ብሎ ጽፏል። ይህን በተመለከተ ዓለም አቀፉ ጋዜጠኛ ኤልያስ መሰረት የተናገሩትን የድምጽ ፋይል በድጋሚ ሰምተነዋል ሲል ተከታዩን አስፍሯል። ልመና ሰለቸን፣ የሰው ደጅ መጥናት ሰለቸን። 70% ወጣት ይዘን ስንዴ መለመን መቆም አለበት። የምንፈልገው ልመናን ማቆም ነው። ከዛ ውጪ ማንንም የመጉዳት ፍላጎትም ታሪክም የለንም ነው ያሉት ጠቅላይ ሚኒስትሩ ብሏል።